እንደሱ ደግሞ ስንለካው 11 ችግር የለውም። የመጣላችሁን ሪካርድ አድርጎ ሪፖርት ላይ ማስቀመጥ ነው። ካልኩሌት የምታደርጉትና ቴዎሬቲካል የመጣልን ይሄ ነው። ፕራክቲካል ቫልዩ ደግሞ የመጣው ይሄ ነው ትልታለች። ይሄዳል አንዳባ ኮኔክቲንግ ወይ ቲኒቲ እስቲ ይሄ ምንድነው? እዚህ ጋር ትርፍ ይሄኛው ምንድነው? ቼክ ከሶርስ የምንወስደው ይሄ 12 ነው። ትክክል የሰጣችሁ 12 ነው። ቮልት ይበቃናል ለዛሬ ትላልኝ እንደዚህ ነው። ኦሬዲ ካልኩሌት አድርጉ። ሪዛልቱ አለን አይደለ? ሬጅስተር የተጠቀምነው። ስለዚህ ቴዎሬቲካል ነው ፕራክቲካል ያለውን ዲፈረንስ ማየት ትችላላችሁ። ከዛን አርቴቨናንስ ደግሞ ስንት ነው ይመጣላችሁ? 565 እንደዛ ሳይሆን ኦሬዲ ሜጀር ስታደርጉት ማለት ነው። አርቴቨናንስን ስንፈልግ ይሄን ሪሙቭ እናደርጋለና ከዛን ይሄን እናመጣለን። እቺ ሾርት እናደርጋታለን። ስለዚህ ሰርኪቱ ሁለቱ ምንድነው የሚሆነው? ታራራለው ማለት ነው። ስለዚህ አሁን ሜጀር ስታደርጉ ስንት መጣላችሁ? ሜጀር ስታደርጉ 500 ምናምን ታራራል እንኳን አላደረግንም እኮ። አይ ኖርማሊ በሲሪየስ ነው እናንተ ካልኩሌት ያለ። አይ ሜጀር ስታደርጉት ስንት መጣ? አልመጣም? እንደዚህ አላረጋችሁትም? በሲሪየስ ለክተ ነው 565 ነው እንዴ? ጠብቂኝ መጣ 565 በሲሪየስ ነው። ሲሪየስ እኮ አይ ሜጀር ስጣውን እዛ ጋር ሜጀር ሲያደርጉት 81 መጣላቸው። ግን እንዴት ነው ካልኩሌት ሲያደርጉት ደግሞ እነሱ በሲሪየስ ስለሰሩት እንደዛ ነው የመጣው። ስለዚህ እንደዛ ከመጣላችሁ ብዬ ነው። ስለዚህ ሬጅስተር ነው 200 ላይ እናደርግና ሬጅስተር ሜጀር እናደርጋለን ማለት ነው። ሰማንያ ነጥብ 9 ምናምን ቴምፕሬቸሩ ሲሆን የትኛው እችኛዋ ፍላክቹዌት የምታደርገው ኮኔክቲንግ እያደረገና እዚህ ጋር ባሪ በሚያደርግ ሰዓት ፍላክቹዌት ያደርጋል እንጂ ፊክስድ የሆነ ነገር ያው ቲዎሬቲካሊ ላይ ነው እንጂ እሱን የምናገኘው ፕራክቲካሊ ላይ ፊክስድ የሆነ ቫልዩ አይሰጠም። ፕሮጀክትም ሪሰርችም እኮ ሲመጣ እኮ የሆነ ቤዝ ላይ ነው ወስደ ቤዝዶን ዛት ነው አይደለ ምን ሰራ ኦፕቲማል ቫልዩ እንዲያለ እንጂ እንደዛ ነው ማለት ነው። ነው ተቃላይ ማለት ነው። አሁን ቲዎሬት መጠቀም ማለት ነው። ምን እየሰራ ነው? ሀሳቡ ምንድነው? እሱ ሀሳቡ ለምን እንጠቀማለን? ለምን እንጠቀማለን? ምን እየሰራ ነው? ቴቨናንስ ቴረም ነው አይደለ? ቴረሙ ምንድነው ጥቅሙ ካልክ እሱ ዲቴል ራስ ማንበብ ትችላለህ። ከዛ ውጪ ግን ኢኩቫለንስ ሰርኪዩቱን ሲምፕሊፋይ ማድረግ ነው አይደል? ኖርተንስ እና ቴቨናንስ ላይ ሲምፕሊፋይ እያደረጉ የሆነ ነገር መጠቀም በምንፈልግበት ሰዓት ያንን ቮልቴጅ ሚኒማይዝ የሆነውን ቮልቴጅ ወር ሶርሱን ሬጅስተሩን በዛ መንገድ አድርገን ሚኒማይዝ የሆነውን ሶርስ መጠቀም እንችላለን። ኮንሰፕቱ እንደዛ መሰለኝ። ምክንያቱም ያው ሲምፕሊፋይ ነው እያደረግን የምንመጣው ሰርኪቶቹ። ከዛ ፋይናል ላይ ደግሞ ያገኘነውን ቫልዩ እዛ ጋር የምናገኘውን ቫልዩ ለሌላ ሰርኪት ቮልቴጅ ምናምን መጠቀም እንፈልግ እዚህ ጋር ኮንሰፕቱን ለመረዳት ነው እንጂ እኮ ሀሳቡን የሆነ ቤዝን ነገር ትይዙታላችሁ ቤዚክ ኤሌክትሮኒክስ እንጂ ሌላ ነገር ዴቨሎፕ ለማድረግ ብፈልጉ ቤዝድ ኦን ዚስ የሆነ ነገር ቢልድ ማድረግ እንችላለን ነው እንጂ የሆነ ኮንሰፕቱን እንድትረዳው ማለት ነው። ግን ያው ኦሬዲ አርቴቨናንስ እና ቪቴቨናንሱን ኢኩቫለንት ሰርኪቱን ሲምፕሊፋይ እየተደረገ ያንን ማግኘት እንችላለን። እንደዛ አድርገን መስራት እንችላለን። ዲቴል ደግሞ ጎግሊት አሁን ይሄ ኮኔክተር አይደለም? ይሄ ኮኔክተር ነው። ይሄ ምንድን ነው? የትኛው? እሱ ራሱ ማለት ነው። እሱ መጀመሪያ እነዚህ ምንድን ነው? ኤሌመንተሪ ዲሲ ሰርኪዩት ብሬድ ቦርድ ነው።